ሰላም ውድ የኤልኤምቢ ጌመርስ ተከታታዮች፣ ዛሬም እንግዲህ እንደተለመደው አሪፍ የሆነ ጌም ይዘንላችሁ የመጣን ሲሆን ዛሬ ደግሞ ይዘንላችሁ የመጣ ነው የፉትቦል 2025 በፒፒ ኤስኤስፒፒ የመጨረሻውን አፕዴት ነው ማለት ነው። ጌሙን የምትጫወቱት ከ1 ጂቢ ራም ጀምሮ ሲሆን የጌሙ ሳይዝ 700 ሜጋባይት ብቻ ነው። እናም በዚህ ቪዲዮ ጌሙን እንዴት እንደምታስተካክሉትና ፍሬዎችንም ኬት እንደምትወርዱ አብረን የምናየው ይሆናል ማለት ነው። ከዛ በፊት ግን ጌም ፕሌውን ተመልከቱትና ጌሙ ከተመቻችሁ አውርዳችሁ መጫወት ትችላላችሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ግን ይህንን ቪዲዮ ላይክ ማድረግና ይህንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ጌም ፕሌው እንግዲህ የተመለከታችሁትን ይመስል ነበር። እናንተም ጌሙ ከተመቻችሁና አወርዳችሁ መጫወት የምትፈልጉ ከሆነ እንዴት እንደምናስተካከል አብረን የምናየው ይሆናል ማለት ነው። ጌሙን ለማስተካከል የምንጠቀምበት አፕሊኬሽን እዚህ ጋር የምትመለከቱት አፕሊኬሽን ሲሆን ዜድ አርካይቨር ይባላል። ይህን አፕሊኬሽን ከፕሌይ ስቶር ላይ ማግኘት ትችላላችሁ፣ ወይም ደግሞ ከቴሌግራም ቻናላችን ላይ ይህንን አፕሊኬሽን የጌሙንም ፋይል አብራችሁ ማግኘት ትችላላችሁ ማለት ነው። የቴሌግራም ቻናላችንን ለማታውቁት ደግሞ እዚህ ጋር በምትመለከቱት ሰርች በማድረግ ወይም ደግሞ የዚህ ቪዲዮ ኮሜንት ሴክሽን ላይ ፒን አደርግላችኋለሁ ሊንኩን፣ እዛ እየገባችሁ ማግኘትና ማውረድ ትችላላችሁ ማለት ነው። ለዚህኛው ጌም የምንጠቀማቸው ፋይሎች ሁለት ፋይሎች ሲሆኑ የፒኤስፒው አፕሊኬሽን እና የጌሙ ፋይል ነው ማለት ነው። በመጀመሪያም እዚህ ጋር እንደምትመለከቱት ቤዝ አፕ የሚል አለ፣ የፒኤስፒው አፕ። እሱን አንድ ክሊክ እናደርገውና እዚህ ጋር እንደምትመለከቱት ከላይ ኢንስታል የሚል አማራጭ እናገኛለን። እሱን ክሊክ እናደርገዋለን። ከዛ በኋላ አፕሊኬሽኑን ኢንስታል ያደርግልናል ማለት ነው። ከዛ በኋላ ወደ ፋይሉ እንሄዳለን ማለት ነው። ፋይሉ ደግሞ እዚህ ጋር የምትመለከቱት ሲሆን እሱንም አንዴ ክሊክ እናደርገውና እዚህ ጋር እንደምትመለከቱት ኤክስትራክት ሂር የሚል አማራጭ እናገኛለን። እሱን ክሊክ እናደርገዋለን። ከዛ በኋላ ፓስወርድ ይጠይቀናል። ፓስወርዱን ሳትሳሳቱ እዚህ ጋር በምትመለከቱት መልኩ ታስገቡለታላችሁ። ሙሉ ካፒታል ሌተር መሆን አለበት። ፓስወርዱን ካስገባችሁለት በኋላ እዚህ ጋር በምትመለከቱት መልኩ ኤክስትራክት ማድረግ ይጀምርልናል ማለት ነው። ፋይሉን እንግዲህ እዚህ ጋር በምትመለከቱት መልኩ ኤክስትራክት አድርጎልኛል ማለት ነው። እሱን ደግሞ ጫን ብለን እንይዘውና ከት የሚል አማራጭ አለ እዚህ ጋር እንደምትመለከቱት እሱን ክሊክ እናደርጋለን። ከዛም ወደ መጀመሪያው ፔጅ እንሄድና እዚህ ጋር የምትመለከቱት አይነት PSP የሚል ፎልደር እንፈልጋለን።
ፎልደር ካገኛችሁ በኋላ ከዛ በኋላም እዚህ ጋር እንደምትመለከቱት ጌም የሚል አማራጭ እናገኛለን። እሱን አንዴ ክሊክ እናደርገውና እዚህ ጋር እንደምትመለከቱት የፔስት ምልክት አለ። እሷን ክሊክ እናደርጋትና እንገለብጧለን። አሁን ሙሉ የጌሙን ፋይል አስተካክለን ጨርሰናል። አሁን የሚቀረን ጌሙን ገብተን መጫወት ብቻ ነው ማለት ነው። አሁን እንግዲህ ሙሉ የጌሙን ፋይል አስተካክለን ጨርሰናል። አሁን የሚቀረን ጌሙን ገብተን መጫወት ብቻ ነው ማለት ነው። እናም እስካሁን ድረስ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ አሁን ክረምት መዳረሱን አስመልክቶ አሪፍ ጌሞችን ስለምንለቅና ለእናንተ የሚጠቃቅሙ ቪዲዮዎችንም ስለምንለቅ ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ በአሪፍ ቪዲዮና በአሪፍ ጌም እስከምንገናኝ ድረስ ደህና ሁኑ።